ሰላም እንዴት ናችሁ? ደህና ናችሁ? እስኪ ዛሬ ማለት ቤተ ክርስቲያንን እንደዚህ ረግጣለሁ ብዬ አስቤ አላውቅም። እውነት ለመናገር ማለት ነው። ቅዱስ ሚናስ ነው በረከቱ ይደረብን እና ሴትዮ ይፈቅዳለኝ ዛሬ ቤተ ክርስቲያን አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር የሰውን ፊት ንቄ ከትእዛዙ ርቄ ብታይ በአደባባይ መች ሆንኩኝ አገልጋይ ብባል ሕግ አዋቂ ሰውን አስታራቂ ሁሉን ካሳዘንኩኝ ገና መች ተማርኩኝ አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር ወንጌልን ተምሬ ማይተሞና ስሬ ራሴን ከጣልኩኝ ገና መቻመንኩኝ ጾምን እየጾምኩኝ ፍቅርን ከረሳሁኝ ይሻላል ብበላ ሰውን ከምጠላ አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር ለቤቱ ክብር ቆሜ በብዙ ደክሜም ከዘመትኩ ለኀጢአት ጌታን አልሰማሁት እርቅኔም አልሰማ ከሆንኩኝ ደካማ ካላወቅኩ ይቅርታ የለኝም ስጦታ አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር ጾምን እየጾምኩኝ ፍቅርን ከረሳሁኝ ይሻላል ብበላ ሰውን ከምጠላ የእግዚአብሔርን ምሕረት አውጄ በሰው ፊት ከክፉ ሥራዬ ካድኩት በኑሮዬ አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር አምላኬን ሳልፈራ ሰውንም ሳላፍር ያሳለፍኩት ዘመን እጅጉን ሲያሳፍር